ህይወታቸው እየገቡ ይገኛል ፍቅርን አንድነትንና የመደመር ፍልስፍናን ለኢትዮጵያ ያመላከቱ ለዚህ ታላቅ መሪ ሁላችንም ከተቀመጥንበት ተነስተን ያለንን ታላቅ አክብሮትና ፍቅር እንድንገልጽላቸው በትህትና ጠይቃለሁ አላሁ አክበር 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 እኚህ ለለውጥ የታደሉ ታላቅ መሪ የኢትዮጵያውያን ሙስሊሞችን የዘመናት ጥያቄ ከግብ አድርሰው ዛሬ እዚህ እንገናኛለን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አደራኑና የቃልኪናላቺ ለሩነገማይ ከውስጣ አላሁ አክበር አላሁ አክበር ዳግም ተቃቀፍ በናፍቆት በለቅሶ ዳግም ተቃቀፍ በናፍቆት በለቅሶ ዳግም ተቃቀፍ በናፍቆት በለቅሶ الله أكبر الله أكبر الله أكبر يا إدري بلاي مذكر نور دكتور أبي أحمد ተቀላቅለውናል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች አቀባበል ተደርጎላቸው ነው እየተመለከትን የምንገኘው በአንድነት ለመቆም ክቡር ሚኒስትሩ ቦታቸውን ይዘዋል ክቡር ዶክተር አብይ አህመድ እንኳን በሰላም መጡ አህለን ወሰህለን ዌልካም ብለናል ቀደም ተብሎ እንደተገለጸው በድጋሚ የኢፌድሪ የሰላም ሚኒስትር የሆኑት ክብርት ሙፈሪሃ ካሚል ቀደም ብለው አዳራሻችን ላይ መቀላቀላቸው ይታወሳል ሁለቱንም በታላቅ ምስጋና እንቀበላችኋለን ክብራትና ክብሯን ያው ሁላችሁም ወደ አፋችሁ የሆነ ነገር እየሰደዳችሁ እንደሆነ ተስፋ እናደርጋለን መቼም ዛሬ የምንገኘው የአንድነትና የአብሮነት የኢፍጣር ምሽት ላይ ነውና አጠገባችን ላሉ ወንድሞች ስማችንን ከመተዋወቅ በዘለለ በመጎራረስ አንድነታችንን የምናሳይበት እንደሆነ ተስፋ አደርጋለሁኝ ለዛም ተብሎ ነው የፕሮግራሙ አዘጋጆች ይህንን ቦታ ሲያዘጋጁ ሁላችሁም መሬት ላይ ተቀምጣችሁ ቤታችሁ ያላችሁ እንዲመስላችሁ አድርገው ያሰናዱት ይህንን ፕሮግራም ላዘጋጁልን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይንም መጅሊስ ላቅ ያለ ምስጋናችንን እናቀርባለን አላሁ አክበር الله أكبر ለጀሰድ የሚመች ለሩህ የሚስማማ ቢይዙ ሰንሰለት ቢገደፉት ካስማ እንደ እህል የሚርብ እንደ ውሃ የሚጠማ ወንድም አይደለም ወይ የወንድም ሸማ ልክ ሆኖ ባይገጥም መክደኛው ተዛንፎ ያስተካክል እንጂ ቀድሞ ተሰልፎ ባል ወንድም ተቆራርፎ ለአንድ ቀን ይጨንቃል ተስተነደለ ወንድም ያላመሉ በወንድሙ ጨከነ ምን ነው ምላሽ ተፋ አኺራን አስታወሺ ወንድም ካይነ ሲርቅ ሲነጠል ሲሸሺ አገኘ ርቄ ከወንድሜ ቆየው ስንከራተት ጠንቶብኝ ህመሜ ተቆጥሮ አይዘለቅ
የጎደለብኝ እንዴት ክብራትና ክብሯን እዚህ ለተገኛችሁ እንግዶቻችን እንዲሁም ደግሞ ይህንን ፕሮግራም በቀጥታ ቤታችሁ ሆናችሁ የምትከታተሉ ኢትዮጵያ ሙስሊሞች በአጠቃላይ እንኳን ደህና መጣችሁ ለማለት እንወዳለን። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ መሀላችን ተገኝተዋል። እንዲሁም ደግሞ የፌዴሬሽን ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ኬሪያ መሀላችን ይገኛሉ። አላሁ አክበር አላሁ አክበር አላሁ አክበር። የኢፌዴሪ የሰላም ሚኒስትር ወይዘሮ ሙፈሪሃት ካሚል እንዲሁም የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማም መሀላችን ይገኛል። እንዲሁም ታላላቅ የመንግስት ባለስልጣናትን ከልብ አድርገን ነው የምናመሰግነው። ክብራትና ክብሯን ቀጣይ የሚሆነው ፕሮግራማችን ቅድም ለተወሰነ ደቂቃ ዘግየት ያደረግነውን ህብረ ዜማ ወይም የጋራ ነሺዳ የምንሰማበት ሰዓት ላይ ነው የምንገኘው። የብስራት ዜና ሲል የተዘጋጀው ለዚህ ፕሮግራም ሲል የተሰናዳውን ነሺዳ የሚያቀርቡልን ሙንሺዶቻችንን ወደ መድረክ እየጋበዝኩኝ በርግጥ ጠላቶቼ አንተን እንድጠላ ስምክን እያጠፉ ቢጠሩህ በሌላ በክፋት በተንኮል በማታውቀው ሴራ ስላንተ መጥፎነት አብዝቶ ቢወራ ካንተ መልካም እንጂ ሌላ ስለማለው ረበና ብዬ መውደዴን እንድታው አንድነን ሐቢቢ ክብራትና ክብሯን ዘግየት ብሎ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ዘግየት ብለው ተቀላቅለውናል። ከልብ አድርገን ነው የምናመሰግነው። አሁን ላይ እኛ ጋር ተቀላቅለው የሚገኙ የመንግስት ባለስልጣናትን አንዴ ያቀርብላችሁና ቅድም ወደ አስተዋዋቆቹ ወደ ነሺዳ ፕሮግራም ነው የምናልፈው። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ፣ የሰላም ሚኒስትር ወይዘሮ ሙፈሪሃት ካሚል፣ የፌዴሬሽንና የፌዴሬሽን ምክር ቤት ዋና አፈ ጉባኤ ወይዘሮ ኸይሪያ፣ የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ እንዲሁም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ናቸው። እጅግ አድርገን ነው ከልብ የምናመሰግነው። ቀጥታ ወደ ነሺዳ ፕሮግራሙ አመራለሁ። የብስራት ዜና ሰማዊ ነግራል የመድሑ አዝማሪ ዒሳኑ ዘማኑ የመድሑን አቅራሪ እንደ አሕመድ አልወራቅ እንደነ ቡሰይሪ እንደነ እብኑ ረዋሕ እንደነ ሰርሳሪ መድሑን እየሰኩ ድርሙን አዛሙ ሙስጠፋ ነቢ እጅግ ነው አዝማሪው ሒሳኑ ልሓበሻ መድሕ የሚያሳምሩ ሞልተዋል ወጌሻ እኔም ተከታይ ነኝ በእነሱ እንደ ውሻ ማዲሖቹ የብስራት ዜና ተሰማ ለጀሰድ የሚመች ለሩህ የሚስማማ ቢይዙ
ሰንሰለት ቢገደፉት ካስማ እንደ እህል የሚርብ እንደ ውሃም የሚጠማ ወንድም አይደለም ወይ የወንድም ሙሸማ ልኮ ነው ባይገጥም መክደኛው ተዛንፎ ቢያስተካክል እንጂ ቀድሞ ተሰልፎ ይቅር ሳይባባል ወንድም ተቆራርፎ ለአንድ ቀን ይጨንቃል እንኳን
በጽናት በተስፋ አልፈን ያን መከራ ነፍስያን ረግጠን ለመጓዝ በጋ سمعوا يا سمعوا يشيلوا شاشة كلبنا مسكنا كبرنا كبرنا عم نقول هلا كان نبي صلاة الفجر بنقدر نبدأ ما يحتاج إنسان نكمل وكذا هذا الكبرنا اللي كان نقص عليه من الدنيا كل شيء يا أبو من يقول شيء يمكن أن يعمل بعد شيء هذا يمكن كبرنا شيء يمكن በዚህ አጋጣሚ መሀላችሁ ላይ የሚገኙ አስተባባሪዎቻችንን ታዳምጧቸው አባላላ አሁን ብዙ የቆማችሁ ወንድሞች ስላላችሁ አሁን በድጋሚ በትህትና እንድትቀመጡ እንጠይቃለን። የሁላችሁን መቀመጥና የሁላችሁን ጸጥታ ከልብ እንፈልገዋለን። በጣም መልካም ሁላችን ቦታ ቦታችን እየያዝን ነው። ወደ ተከታዩ መርሃችን ከማለፋችን በፊት መሀላችን የሚገኙ የመንግስት ባለስልጣናትን በድጋሚ አወሳለሁ። ክቡር ጠቅላይ ሚኒስትር የኢፌዴሪ ጠቅላይ ሚኒስትር ታከለ ኡማ፣ የአዲስ አበባ ከንቲባ፣ የአዲስ አበባ ከተማ ምክትል ከንቲባ፣ የጠቅላይ ሚኒስትሩ አማካሪ ጠይባ ሐሰን አላሁ አክበር አላሁ አክበር የጠቅላይ ሚኒስትሩ ጠይባ ሐሰን ተቀላቀሉና የስራ ሚኒስትር ወይዘሮ ክብርት ሙፈሪያት ካሚል እንዲሁም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ እንዲሁም የተለያዩ የመንግስት የስራ ባለድርሻ አካላት ሁላችሁም እዚህ ፕሮግራም ላይ የተገኛችሁ ከልብ እናመሰግናለን። ይህ ፕሮግራም አፍራችሁ የተቀላቀላችሁ ወንድሞችና እህቶች ካላችሁ ይህ ፕሮግራም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም መጅሊስ ተሰናድቶ ወደ እናንተ እየቀረበ የሚገኘው የኢትዮጵያውያን ሙስሊሞች የአብሮነትና የምስጋና የኢፍጣር ምሽት ላይ ነው የምንገኘው። ይህንን ተከትሎ የምናልፈው ደግሞ ክቡር ጠቅላይ ሚኒስትሩ ንግግር ያደረጉልን ተቀዳሚ ሙፍቲ ሻመል ድሪስ እዚህ ጋር ብዙልን ወደ ቦታቸው እንዲመጡ በትህትና እጠይቃለሁ። ተቀዳሚ ሙፍቲ ሻመል ድሪስ መጥተው የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ንግግር ያደርገው ይጋብዙልናል። ቲቪ ላይ ያላቸው አስተባባሪዎች ባካቸው ንግግር አስተናግዱ።
ሁላችንም አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ክብራትና ክብሯን ያላችሁን ፍቅር በሚገባ እየገለጻችሁ ነው ከልብ እናመሰግናለን አሁን ደግሞ ጠቅላይ ሚኒስትሩ ለዚህ ለታደመው ሙስሊሞች እንዲሁም ቤታቸው ሆነው ይህንን ፕሮግራም ለሚከታተሉ ኢትዮጵያውያን ሙስሊሞች እንዲሁም በተለያየ ሀገር ላይ ለሚገኙ ትውልድ ኢትዮጵያውያን በአጠቃላይ ንግግር እንዲያደርጉ ቦታቸውን ይዘዋል ስለዚህ ክብራትና ክብሯን ሁላችንም ቦታችንን ይዘን የእሳቸውን ንግግር እንድናዳምጥ በትህትና ጠይቃለሁ السلام عليكم ورحمة الله وبركاته የተከበሩ ሙፍቲ ሐጂ ዑመር ኢድሪስ አስተናጋጁ እንደገለጸው ቀድመው እሳቸው እንዲጋብዙኝ ያልፈለጉት ከፈተና በኋላ ረመዳን ትንሽ አድካሚ ስለሆነ እሳቸው ፕሮቶኮል ዑለማዎች ታዋቂ የእስልምና ሃይማኖት መሪዎች ብዙ ሰው ዚያዳ እንዳለ ያየውን በእንደዚህ አይነት አንድነት በመገኘት አብሮነትን በመግለጽ የሚታወቁት መጋቢ አዲስ በመካከላችን ስላሉ እሳቸውን እና ስማቸውን ያልጠራው በርካታ ታዋቂ ሰዎች እንዲህ ባለ ሁኔታ የሙስሊሙን ህብረተሰብ በጋራ በደስታ በአንድነት በአብሮነት ሲያፈጥር ሲደሰት በማየታችን የተሰማን ስሜት ጥልቅ መሆኑን ልገልጽላችሁ እፈልጋለሁ። ሙስሊሞች በጣም ደስ የሚል ነገር ሲያዩ ማሻአላህ እጅግ የሚያምር ምሽት እንደሆነና ያን ስሜት በሁላችን ላይ እንዳስተጋባችሁ መላው የኢትዮጵያ ሙስሊም ይችለት በተለየ ሁኔታ እንደሚመለከትና እኔም በግሌ ልዩ ደስታ የተሰማኝ መሆኑን ልገልጽላችሁ እፈልጋለሁ። አሁን ያለንበት የረመዳን ወቅት ሁለተኛው የይቅርታና ንስሐ አሻራ ምዕራፍ መሆኑን ሁላችሁም ታውቃላችሁ። ይህ ወቅት ለይለቱል ቀድር የሚጠበቅበት ሰዎች በይቅርታና በንስሐ ረመዳንን የሚጾሙበት ወቅት ስለሆነ ያቺ ምሽት አንዷ ዕለት በሚገባው ልብ ዱዓ እያደረገ በላይ ዱዓ እንዳደረገ ጀዛ የሚያገኝበት ስለሆነ በዚህ አስደናቂ የአሹራ ምዕራፍ ውስጥ በመገናኘታችን ድርብ ደስታ የተሰማኝ መሆኑን ልገልጽላችሁ እፈልጋለሁ። ሰዎች እንደ አንድ የተዋቀረ ግንብ ሊመሰሉ ይችላሉ። ከዚያ ግንብ ውስጥ አንዱ አካል የጎደለ እንደሆነ ሙሉ ሕንፃ እንደማይባለው ሰዎችም አንዳችን ለሌላችን መድኃኒትና አስፈላጊ ናቸው። በተለይ ሙስሊም በጀማዓ ያምናል። ጀማዓ ኅብረት ነው። በጀማዓው ሚሰገድ ሰላት በግል ከሚሰገድ ጀዛው የጨመረበት ዋና ምክንያት አላሁ ሱብሓነሁ ወተዓላ በኅብረት ስለሚያምን ነው።
ይህን እምነት በተለይ በረመዳን ወቅት ቀዳ የማይወጣለት የአተራዊ ሰላት በጀማዓ የሚሰገድ መሆኑ ህዝበ ሙስሊም በዓመት አንዴ በሚከበረው የረመዳን ወሩን በሙሉ በጋራ በመሆን አተራዊ የሰገደ የጀማዓን ክብር የሚገልጥበት ጊዜ መሆኑን ለእናንተ መግለጥ አያስፈልግም። የሀገራችን ዕውቁ ገጣሚ ከበደ ሚካኤል ለልጆች በገጠሙት ግጥም ውስጥ ፋኖስና ብርጭቆ የሚል ግጥም አላቸው። በድሮ ዘመን መብራት ከፋኖስ ይገኛል። የፋኖስ ታችኛው አካል ጋዝ የሚይዝ ታንከር ያለው ሲሆን በውስጡም ክር ይሸከማል። እኒያ በአንድ ወቅት ፋኖስ ብርጭቆ አያስፈልገኝም ብሎ በእብሪት ብቻዬን ማብራት እችላለሁ የሚል ሐሳብ ያነሳል። ምክንያቱም ጋዝ የሚይዘው ታንከር ክሩ በውስጡ ስላለ የብርጭቆ ዋጋ አልገባውም። ነገር ግን ፋኖስ ከተለኮሰ ከጥቂት ደቂቃ በኋላ ንፋስ የሚከላከለው ብርጭቆ ባለመኖሩ ፋኖስ ተግባሩን መፈጸም አልቻለም። ከኛ መካከል የሚጎል ካለ ልክ እንደዚያ ማለት ነው። ስንሰባሰብ በጀማዓ ስንሆን አንድ ላይ ስንሆን የሚኖረን ውበትና ኃይል ስንነጣጠል አይኖርም። ነቢዩ መሐመድ አለይሂ ሰላቱ ወሰላም ከተከታዮቻቸው ጋር በአንድ ወቅት ሲጓዙ አንደኛው ተከታይ በግ ማረድ እችላለሁ አላቸው ይባላል። ሁለተኛው ተከታይ መክፈፍ እችላለሁ አላቸው። ሶስተኛው ተከታይ መጥመስ እችላለሁ አላቸው። እንዲያማ ከሆነ እኔም እንጨት ለቅሜ ማምጣት እችላለሁ ብለው ሲነሱ ተከታዮቻቸው እኛ እያለን እርሶ ሊያመጡ አይገባም የሚል የተቃርኖ ሐሳብ አነሱላቸው። ነገር ግን እሳቸው ማንም ከማንም አይበልጥም፣ ማንም ከወዳጆቹ ተለይቶ ከፍ ብሎ ሊታይ አይገባም በሚል ሂሳብ እንጨት ለቅመው እንዳመጡ ምንም የላቀ እውቀት፣ ጉልበት፣ ኃይል ቢኖራችሁ ከጀማዓው ጋር ዝቅ ሆን ብላችሁ አንድ መሆን በሙስሊም አስተምሮ ያለና የሚያስፈልግ እውነታ መሆኑ የሚገልጥ ነው። በዚሁ አግባብ በረመዳን ወር ረመዳን ሲጾም ለአንዳንዶች ቆሎ፣ ለሌሎች ደግሞ አሻሮ ሊሆን ይችላል። ረመዳንን ቆሎ የሚያደርገው በፍቅር፣ በመልካምነት፣ በለጋስነት፣ በይቅርታ ረመዳን መጾም ሲቻል ልክ ብረት ምጣድ ላይ እንደ ተጣደ ገብስ ግማሹ ቆሎ ግማሹ ደግሞ አሻሮ ሆኖ እንደሚወጣው ረመዳንን በፍቅር፣ በለጋስነት፣ በደግነት የሚጾሙ ልክ እንደ ቆሎ ምግብና ስንቅ ይሆናሉ። ነገር ግን አዳብ ተብሎ በሚታወቀው በግዴታም በተወዳጅም በተቀመጠው ነገር በረመዳን ወቅት የሚያደርጉ ሰዎች ካሉ ጾሙ እንዳሻሮ ይቆጠራል። ይህም ውሸት፣ ሐሜት፣ ነሚማ ወይም ማሳበቅን ያካተተ ነው። ህዝበ ሙስሊም ከውሸት ከሐሜት እና ከማሳበቅ የራቀ እንደሆነ አንድነቱን ሊገዳደር ሊያቆም የሚችል ኃይል የለም። ሙስሊምን ከሙስሊም የሚለይ ውሸት፣ ሙስሊምን ከሙስሊም የሚለይ ሐሜት፣ ሙስሊምን ከሙስሊም የሚለይ ነሚማ ወይም ማሳበቅ ስለሆነ ህዝበ ሙስሊም ከነዚህ ጉዳዮች ተጠብቆ ረመዳንን እንደ ቆሎ ፍሬያማ ማድረግ ይጠበቅበታል። በእስልምና አስተምሮ ከቅናት መጠበቅ በተደጋጋሚ የተገለጠ ሲሆን ቅናት ልክ እሳት ደረቅ እንጨትና ሳር እንደሚያቃጥል ቅናትም እንዲሁ መልካም ነገር የመብላት ኃይል አለው።
የሙስሊም አንድ መሆን በጀማ ማፍጠር በዚህ መልኩ እንኳን ለሙስሊም ለክርስቲያን ውበትና መከታ ሆናችሁ ሲታይ ይህን የሚጠላ ማንኛውም ኃይል ቅናት ስለሚሆን ቅናት ደግሞ በእምነቱ የተከለከለ ስለሆነ ሰው በንስሐ ከዚህ ሐሳብ እንዲላቀቅና የጀማውን አንድነት በፍቅር እንዲቀበል አደራ ማለት እፈልጋለሁ። የሙስሊም አንድነት፣ የሙስሊም ሰላም፣ የሙስሊም አብሮነት ለሙስሊም ብቻ ሳይሆን ለመላው የኢትዮጵያ ሕዝብ የሚጠቅም በመሆኑ በዘንድሮ ረመዳን አንድ ቀን ለኢድ ሲቀር የክርስቲያን ወንድሞቻችሁ የኢድ በዓል ያማረ እንዲሆን በየከተማው ከተማዎቹን በማጽዳት ለናንተ ምቹ ለማድረግ በዝግጅት ላይ ይገኛሉ። የናንተን የመስገጃ ቦታዎች እና ኢድን ውብና ጽዱ ለማድረግ ክርስቲያን ወንድሞቻችሁ በማጽዳት ሲያግዙ እናንተም በኢድለት ዱዓ በማድረግ ያላችሁን ለሁሉም በማካፈል የዘንድሮ ኢድ ከሁሉ በተለየ መንገድ ለሁላችን ያሸበረቀ እንደሚሆን ያለኝን እምነት ልገልጽላችሁ ፈልጋለሁ። ይህ የምናየው ውበት ከአዲስ አበባ እስከ ታች ቀበሌ ድረስ እንዲደርስ በይቅርታና በአቃፊነት መንፈስ ይህ ጉዳይ ያልገባችሁ ምናልባት ያልተመቻችሁ ያልተቀበላችሁ ሙስሊሞች ካላችሁ በቅንነት በውይይት ከሁሉ በላይ የሙስሊም አንድነት እንደሚልቅ አስባችሁ በመላ ኢትዮጵያ አንድ ጠንካራ ሙስሊም እንዲፈጠር ሚናችሁን በቅንነት እንድትወጡ ከአደራ ጭምር ልጠይቃችሁ ፈልጋለሁ። በእኛ በኩል ሙፍቲ በፍጥነት ወደ አላህ መሄድ ፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሙፍቲ ሙስሊሙን አንድ በማድረግ ከነበራቸው ሚና በተጨማሪ ወደማይቀረው ከመሄዳቸው በፊት የሙስሊም ባንክ በኢትዮጵያ እንዲያዩ በሚቻለው ሁሉ አድርገን በፍጥነት የምናሳካ መሆኑን ቃል ልገባላችሁ ፈልጋለሁ። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። ነገር ግን ይህ ቦታ ሲሰራ የኔ ፕሮፖዛል የኔ መሻት ህዝበ ሙስሊም ብቻ ሳይሆን ህዝበ ክርስቲያንም እንደከዚህ ቀደሙ አዋጥቶ ለሁላችን ኩራት የሆነ ነጃሽን ምናስታውስበት ተለቅ ያለ ነገር ሌላ ቦታ የማያስመኝ እንደ ሀገር እንድንገነባ በዚሁ አጋጣሚ ጥሪዬን አቀርባለሁ። እንደ ሀገር አንድነት ህብረት አስፈላጊ መሆኑ እሙን ቢሆንም ጠንካራ የክርስትና እምነት ጠንካራ የሙስሊም እምነት ተቋማዊ የሆነና በህግ የተደገፈ ኢትዮጵያ ያላት እንደሆነ ሁሉም ብሔሮች ብሔረሰቦች ሁሉም እምነቶች ካለምንም ችግር ይህንን ዘመን መሻገር
የሚያስችል ጉልበት ስለሚሆናቸው መንግስት በጠየቃችሁት ሁሉና አቅም በፈቀደ ሁሉ ከጎናችሁ ሆኖ ለአንድነታችሁ የሚሰራ መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ። በመጨረሻም ህዝበ ሙስሊም ተፈጥሮን የሚወድ ተፈጥሮን የሚያደንቅ መሆኑ ይታወቃል። ኢትዮጵያ ሀገራችን ከጥቂት ዓመታት በፊት 30% ገደማ የደን ሽፋን እንዳላት የምትታወቅ ቢሆንም አሁን ግን በሀገር ደረጃ ከ4% የደን ሽፋን ያላት በረሃማ አካባቢዎች እየበዙ በደረቅ በዝናብ እጥረት ከፍተኛ ችግር እያጋጠመን ስለሆነ ለትውልድ የሚተርፍ የችግኝ ተከላ ዘመቻ ከአንድ ወር በኋላ ክረምቱን የምንጀምር ሲሆን በኢትዮጵያ ለመጀመሪያ ጊዜ 4 ቢሊዮን ችግኝ ለመትከል መንግስት ሙሉ ዝግጅት ያደረገ ሲሆን ህዝበ ሙስሊም በጀማዓ ከተለያዩ የሰላት ወቅት በኋላ ቢያንስ አንድ ሰው ከ40 ችግኝ በላይ በመትከል እቺን ሀገር ከበረሃነት ወደ ለምነት ከችግር ወደ ልማት ከመበታተን ወደ አንድነት የሚያመጣ ለሁላችን የሚጠቅም ለልጆቻችን የሚተርፍ ፕሮጀክት ስለሆነ መላው የሙስሊም ህብረተሰብ ከመንግስት ጎን በመሆን የችግኝ ተከላውን እንዲያግዝ በታላቅ ትህትና በዚህ በረመዳን ወቅት እጠይቃለሁ። መልካም ረመዳን፣ መልካም አንድነት፣ በሁሉ ነገር አላህ ይርዳችሁ። አመሰግናለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ጤና ይስጥልን እንደምን አመሽታችኋል ተመልካቾቻችን። ይህ ኢቲቪ 57 የዜና ወጃችን ነው። አባይት ዜናዎቹን በማስቀደም ጀምራለሁ። አንድነት ለሰው ልጆች አስፈላጊ በመሆኑ ህዝበ ሙስሊሙ ይህንን በማጠናከር ለሀገራዊ እድገት የበኩሉን እንዲወጣ ተቀዳሚ ሙፍቲ ሼህ ዑመር ኢድሪስ አሳሰቡ። በሐረሪ ክልል የተጀመሩ የማሻሻያ ስራዎች እስከ ታችኛው መዋቅር ድረስ እንዲተገበሩ የኢትዮጵያ ቴሌቪዥን ያነጋገራቸው ክልሉ ነዋሪዎች ጠየቁ። ሊቢያ ለረጅም ጊዜያት የሚዘልቅ የእርስ በርስ ጦርነት ውስጥ ለመግባት ጫፍ ላይ መሆኗን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አሳሰበ።